የህልም ፍች ክፍል 1። ብዙዎቻችን ህልም ካየን በኋላ ለማስፈታት ወይም ለመፍታት እንቸገራለን። እኔም ካነበብኩት መጽሐፍ ውስጥ በጥቂቱ በክፍል አቀርብላችኋለሁ። ሸር በማድረግ አርሱልኝ። በህልምህ ስልክ ስትደውል እምቢ ሲል ወይም አልነሳ ሲል በልብህ ቂም በቀል አለና እሱን ትተህ ጸልይ እንደማለት ነው። በህልም ጥሬ በሶ ካየህ ደግሞ ሱባኤ ግባ የምታገኘው ነገር አለ እንደማለት ነው። በህልም ከቤተ ክርስቲያን ትልቅ ዳቦ ሲሰጥ ካየህ ደግሞ የምታገኘው ትልቅ በረከት አለ እንደማለት ነው። በህልም ዳቦ ማዘል ደግሞ ልጅ ነው። በህልም 3 መነኩሳት ወይም ካህናት ቤት ሲገቡ ካየህ ደግሞ ሥላሴ ናቸው። ብትችል በበረከት ጎብኝተዋና ከቻልክ ዘክራቸው። በህልም ቤትህ በብርሃን ሲጥለቀለቅ ካየህ ደግሞ ትልቅ የእግዚአብሔር ጸጋ ነው ማለት ነው። በህልምህ ቤትህ ጧፍ ሲበራበት ካየህ ቅዱሳኖች ናቸው። በህልም ዝናብ ሲዘንብብህ ካየህ በስጋ ትንሽ ፈተና ያገኘሃል እንደማለት ነው። በህልም የቤት ጣሪያ ሲነሳ ካየህ የእግዚአብሔር ሞገስ ከቤትህ ሲወጣ ነው። በህልምህ አንበሳ፣ ድኩላ፣ ሚዳቆ፣ ንብ፣ እርግብ፣ ወፍ፣ በግ፣ አጋዝን፣ ነጫጭ የለበሱ ሰዎች ቤትህ ሲገቡ ብታይ ቅዱሳን ናቸውና ታድለሃል። በህልምህ ስልክህ ሲደወል ሲወድቅ ሲሰበር ካየህ ደግሞ ጸሎትህ ችግር አለው እንደማለት ነው። በህልም ሻማ መብራት ደግሞ ጸጋ እንደማለት ነው። በበሽታ ዙሪያ የሚታዩ ህልሞች ፍች ክፍል 2 ለሌሎች ይደርስ ዘንድ ሸር ማድረግ አይርሱ። በመኪና መገጨት ድንገተኛ በሽታ ነው። ላም ወይም በሬ ሲወጋን ማየት በአጋንንት ከባድ በሽታ መታመም ነው። ይህም ህልም አይነት ብንታመም ወደ ሐኪም ቤት ባንሄድ ጥሩ ነው። ከተቻለ ጸበል መጠመቅ አለብን። ሰውነት ሲያድፍ ካየን ደግሞ ህመም ነው። በጥይት መመታት ደግሞ ድንገተኛ ህመም ነው። በጦር መወጋት ደግሞ ህመም ነው። እሾህ ሲወጋ ካየህ ደግሞ ህመም ነው። ቄጤማ ነውና ዘክረው። በተደጋጋሚ አንድ አዛውንት እየመጡ ባያናግሩህና ዝም ቢሉህ ስለት አለብህና ስለትህን አውጣ እንደማለት ነው። በህልም ሕፃን ካየህ ሲሳይ ነው፣ ቅዱስ አማኑኤልም ነው። በህልም ከማንኛው ነገር ስታመልጥ ካየህ መልካም ነገር ነው። በህልምህ ዛፍ ሲወድቅ ካየህ ደግሞ ትልቅ ሰው ይሞታል እንደማለት ነው። በህልም አረጋዊ ቆሞ ሲጸልይ ካየህ የቅዱሳን ቦታ ነው እንደማለት ነው። በህልም እሳት ሲነድበት ካየህ ደግሞ ሰይጣን ነው። በህልም የእንጨት መስቀል ካየህ መከራ ነው። በህልም የሚያምር ጥላ ሲሰጥ ካየህ የእመቤታችን ጸጋ ነው።